የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰላምና በረከት በሁላችሁም ላይ ይሁን። የተከበራችሁ የኢየሱስ ክርስቶስ አማኞች በሙሉ ይሁንላችሁ። ይህን ቪዲዮ ተመልከቱ። የዘመኑ ነቢያቶች ከህዝቡ አፍ የመነተፉ የልጆቻቸውን ልደት በሚሊዮን በሚቆጠር ብር ያከብራሉ። ደቀ መዝሙሩ ደግሞ ከየት እየመነተፈ ማሽን እንደገዛ ላሳያችሁ። መጀመሪያ ትልቅ ነገር እንዳስብ ስለረዳኝ አመሰግናለሁ። በጣም ይገርማችኋል። እዚህ ፍሬሽ የሆነ መልእክት ነው አለና እና ያ መልእክት ወሰድኩት፣ ገባው፣ ብዙ ስልክ ተደወለ። እዛ የተደወሉ ስልኮች እንግዲህ ይዞት የመጡት በረከት ነበረ፣ እየገባ ነበረ ማለት ነው። እንደው ኢየሱስን ወደዋለሁ። የ30 እስከ 40 ሰው የጎዳና ተዳዳሪ ምግብም የሚያበላ 2 ማሽን ገዝቼዋለሁ። 2 ማሽን 2 ምን ማሽን ሰርቶ የሚበላው ማለት ነው። ከዛ ማሽኑን ገዝቼ ድፍን እጄ ላይ 150 ሺህ ብር አለ። አመድ የሚባል ወይም ደግሞ ዳዊት የሚባል ቅርብ ጊዜ በጣም ተቸግራለሁ። 2 አመት ምናምን ጎዳና ላይ ተቀምጫለሁ አለ። ውሸቱ ነው። አሁንም ምንም የለኝም የሚለው ውሸቱ ነው። ምክንያቱም እየዋሸኝ ነው። እኔ ምንም አጠገቤ የለም ብሎ እየዋሸኝ ነው። ሰርጀሪ ለገባ ነው እንዲህ በቃ አሞኛል ብሎ 150 ሺህ ብር ተጠይቃለሁ ሐኪም ቤት ብሎ ውሸቱ ነው። እንደዚህ በቃ አንገብግቦኝ ማለት ነው። እና ብሬ ወደ 90 ሺህ ብር ምናምን ነው ከኔ የበላ ማለት ነው። አሁን ሲደርስበት ግን ውሸቱ ነው። አልታመምም ታመምኩም ያለው ውሸቱ ነው። ስለዚህ ጥንቃቄ እንደምታደርጉ እፈልጋለሁ። ሰው ሀገረኛ ሽንት ቤት አጥብ ምን ብለን ተቸግረ እንደዚህ የተቸገረ ሰው መስለ እንደዚህ እኛን እየሸወደ ነው። እውነት እኔ አሁን ለተቸገረ ራሱ እንዴት ብዬ እንዳማዝን ግራ ገብቶኛል ማለት ነው። እንደሱ ማለት ነው። በጣም አሞኛል ስል በጣም አመንኩ። እውነቱን መስሎኛል። እንትን አደረኩ ማለት ነው። አበደርኩለት ከሰው ከዛ እኔ ስልክለት ትመልስለታለህ ብዬ እኔ ካላኩለት በኋላ አሁን ጭራሽ ስልኩ ዘጋ። በቃ መልሱን እንኳን እየሰጠኝ አይደለም። ስለዚህ ጥንቃቄ አድርጉ ለማለት ፈልጋለሁ። እግዚአብሔር ይስጣችሁ። አመሰግናለሁ። እንዳያችሁት ነው እህቶቻችን በአረብ ሀገር ደክመው ጥረው ግረው ያፈሩትን ሀብት አንዳንድ ጊዜ እናገባቸዋለን፣ አንዳንድ ጊዜ ደግሞ ቤተክርስቲያን ተቸገረች፣ አንዳንድ ጊዜ ደግሞ ልክ እንደዚህ ልጅ ታመምን እያሉ ገንዘብ እያስላኩ እያጭበረበሩ እየተቀበሉ በእግዚአብሔር መድረክ ላይ ቆመው ደግሞ ብሩ ከየት እንደተገኘ አናቅም፣ እግዚአብሔር በበረከቱ አሰበን እያሉ በድፍረት ይናገራል። ብዙ ስልክ ተደወለ። እዛ የተደወሉ ስልኮች እንግዲህ ይዞት የመጡት በረከት ነበረ፣ እየገባ ነበረ ማለት ነው። ይላል እሱም ሲያጣፍጥ። እስከ መቼ ነው ግን እንደዚህ እግዚአብሔር ላይ እንደተሳለቃችሁ የምትቀጥሉት? ኤፌሶን ምዕራፍ 4 ቁጥር 25 ላይ እንደዚህ ይላል፣ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። ነገር ግን የውሸታቸው ውሸት እየዘረፉ ይመጡና የእግዚአብሔርን ቤት የእግዚአብሔርን መሰዊያ ቦታ የሌብነታቸው ማጠቢያ ቦታ አድርገው ይጠቀሙበታል። አብሶ ፖስታ ውስጥማ የተወሰነ ነገር ከከተትክ መድረኩ ያንተ ነው፣ እንደፈለክ ትፈነጭበታል። ኤፌሶን 4:28 ላይ የሰረቀ እንግዲህ ወዲያ ይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም ይላል። እናንተ ግን ትዘርፋላችሁ፣ ቁጭ ብላችሁ ትበላላችሁ። እንደዚህ አይነት ልበ ሙሉ ዘራፊ ደግሞ አምርታችሁ ወደ ህብረተሰቡ ትለቃላችሁ። ታውቃላችሁ ጎዳና 2 ዓመት እንትን ነው። እኔ ውሃ ሰጥቻት ሽሮ ይበላ ነበር። አንዲት ሴት እዚህ አንተ አይመድ አይደለ አለች። አዎ አይመድ አይደለ አለች። አዎ ነኝ አልኳት። ምን ትሰራለህ እዚህ?
ተይ ብነግርሽ ምን ያደርግልሻል አልኳት። እኔ ቸርች መጥቼ ተካፍያለሁ አዲስ ሰፈር አስኮ መጥቼ ያውቃለሁ አለች። ከዛ በኋላ እዛ ቆማ 10,000 ብር ሰጣኝ አለፈችው። ቆይ አረ የወረኝ ነው አንተ ቻዳ ሳካያ ኩማሻዳ ሊብሴም ተቀዳዶ ምናምን ስለነበር እንደዚህ ትኩር ብላ አይታኛለች። እኔ አላየኋትም እና ምን ትሰራለህ እዚህ ሆነኝ ውሎ ያዳሪ አልኳት። ኦሮምኛ አልበም አለኝ ከዚህ በፊት የሰራሁት 2008 ላይ የ30 እስከ 40 ሰው የጎዳና ተዳዳሪ ምግብም የሚያበላ 2 ማሽን ገዝቼዋለሁ። 2 ማሽን። ይህ ልጅ እንግዲህ ካፉ እንደሰማችሁት አንድ ጊዜ ቸርች ይከፍታል፣ አንድ ጊዜ በረንዳ ወድቄ ነበር ይላል፣ አንድ ጊዜ መዝሙር ያወጣል፣ አንድ ጊዜ ደግሞ ደሃ የሚያበላ ማሽን ገዝቻለሁ እያለ ህዝቡን ያጭበረብራል። ይሄ ሁሉ ማጭበርበሪያ መንገድ ነው። ልጁ እልል ያለ አጭበርባሪ ሌባ ዱርዬ ነው። አስኮ አዲስ ሰፈር የሚባል ቦታ ላይ ቸርች ከፍቶ እንደነበረ ሰምቻለሁ። ነገር ግን በሌብነቱ በአጭበርባሪነቱና በውሸትነቱ በብልግናው ከዛ ቦታ አባረውታል። በረንዳም አልወደቀም። ከዛ በመባረሩ ነው በረንዳ ወድቅ ያለው ብሎ የተናገረው። እንደደረሰኝ መረጃም ከሆነ ሚስትና ልጆች ያሉት ሰው ነው። ማንም የሚለኝም የሚለው በእውነተኛ ማስረጃ እንደደረስኩበት ከሆነ ውሸቱን ነው። ሚስት አለው፣ ልጅ አለው። ልጅ እንዳለውም ሰው ነግሮኝና በወሬ ሳይሆን እሱ ራሱ ለሌሎች በስልክ ሲያወራ ከድምፁ ሰምቼ ነው። እዚህም ቸርች ሄደው ለማጭበርበር ነው። እነሱም አጭበርባሪ ይወዱ የለ ሊጠቀሙበት አስበው መድረክ ላይ ያወጡት። ነገር ግን በተገላቢጦሽ እሱ ተጠቀመባቸው። ግራም ነፈሰ ቀኝ እኔ ስለ እነዚህ ሰዎች እያወራው ጊዜን አላባክንም። ነገር ግን አንድ ምክር ልምከራችሁ። የመጽሐፍ ቅዱስ ቃል እንደዚህ ይላል። 2 ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽሉከው ያገባሉ። ብዙዎችም በመዳራታቸው ይከተላቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብም በመመኘት በተፈጠረ ነገር ይራቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ሰጣቸው ይላል። እነዚህ እስካልተመለሱ ድረስ ከነተከታዮቻቸው ለዚህ እሳት ተላልፈው የተሰጡ ናቸው፣ ከመጀመሪያም ጀምረው ማለት ነው። ግን ክርስቲያኖች ንቁ፣ ዘመኑ የሌቦች ነው። በተለይ በአረብ ሀገር የምትገኙ ሴቶች እህቶቻችን የለፋችሁበትን የጣራችሁበትን ብዙ መከራ ያያችሁበትን ገንዘብ እንደዚህ በወንጌል ስም ለሚሸነቃቅጡ ሰዎች አሳልፋችሁ አትስጡ። ቤተሰቦቻችሁ በብዙ ድካምና ልፋት ውስጥ ነው ያሉት። እነሱን ብትረዱበት ይሻላችኋል። ለምታደርጉት ነገር ሁሉ ጥንቃቄ አድርጉ። ምክንያቱም የምታደርጉት ነገር በሙሉ ለእናንተ መውደቂያ ምክንያት ሊሆን ይችላል። ከእግዚአብሔርም ጋር የምትጣሉበት መንገድ ሊሆን ይችላል። ስለዚህ አካሄዳችሁን፣ አረማመዳችሁን ማንን መጠየቅ እንዳለባችሁ ከየትኛው ቤተ ክርስቲያን ጎን መቆም እንዳለባችሁ እንኳን አጣርታችሁ ማወቅ አለባችሁ። በተለይ ከዚህ አጭበርባሪ ልጅ ተጠበቁ። ሌሎች ተበልተዋል፣ ሌሎቻችሁ ደግሞ እንዳትበሉ። አመሰግናለሁ። dir kunga asu omba uchi abai mush isa zomba dis upa aneke endo aku di buba simba aye umba